ሚስቴም ሳለቃ የሴት ወታደር ነች። ሰላም ጤና ይስጥልኝ አድማጭ ተመልካቾቻችን፣ ይህ ኤቢኤስ ስማርት ቲዩብ ነው። እንደምን አላችሁ? ዛሬም በተለያዩ ቪዲዮዎች ተገኝተናል። አብረን እንከታተል። እስቲ ተከታዩን ደግሞ ተከታትለን እንመለስ። የድሮ ትዝታ አለባቸው። ሚስቴ የአምሳ አለቃ የሴት ወታደር ነች። በተጣላን ቁጥር ታስፈራራኛለች። የሴት ኮማንዶ ነች። ጂዶ ተምራለች። ካራቴ ታውቃለች። አንድ ቀን እንጃልኝ ትዘርረኛለች። እሷ በመለዮ እኔ በባርኔጣ ከዚህ በበለጠ ፍቅር ከየት ይምጣ? እንካ ተኩስ ብላ ሴት አስተማረችኝ። ማነጣጠር እንኳን ገና አስተማረችኝ። መድፍ መትረየስ ተኳሽ የአምሳ አለቃዬ ባዩሽ ሴቷ ጠመንጃ ስትይዝ እኔ ወንዱ ልጁ ዝዝ ይገርማል። የድሮ ትዝታ በቃ አይለቅም። እስቲ ቀጣዩን ጭፈራ ደግሞ አይተን እንመለስ። የምን ሀገር ጭፈራ ይሆን እባካችሁ? እስቲ ደግሞ ይሄ አስተማሪ ምን እያስተማረ እንደሆነ ተከታትለን ነው እንምጣ። የሰው ልጅ በሙሉ ጦጣ ነው። ሁሉም ሰው ጦጣ ነው። እኔም እናንተም ሁላችንም ጦጣዎች ነን። ሁሉም ጦጣ ነው። ከባለስልጣኖች በቃ እነሱ ምንድን ናቸው? እነሱ ጅብ ናቸው። እስቲ አሁን ደግሞ ዲጄ ሞረጃን ሰምተነው እንምጣ። ራፐር ይልሃል። ይሄ ነው ከመገንዘቤ በፊት ዓለምን በትክክል የልጅነት ምኞቴ በጣም ያስገርመኛል። አይነ ስውርነት ምን እንደሆነ ሳላውቅ ሹፌር መሆን ነበር ዊሽ ድሪሜን ስጠየቅ ዛሬ ሁሉም ገብቶኝ ልሞክል ብልስ ራይድ ማነው እኔን አምኖ የሚጀምረው መንገድ ስለሆነም በእርጋታ ወጥቼ ከጋቢናው አይንም አይጠይቀውን ሂፓፔ ላሽከርክረው አይንም አይጠይቀውን ራፔ ላሽከርክረው ራጃ። እስቲ አሁን ደግሞ ይሄን ፍየል ጥባቂ ተከታትለን እንመለስ። ወይኔ ኢትዮጵያ ኤጀንሲ እስራችሁን አላህ ይስጣችሁ። አዲስ አበባ ፎቅ ላይ ቁጭ ብላችሁ እኛም በውሸት ታሳምናላችሁ። ጭራሽ እኔው ምን አለ ሰውየው ሼባ ነገር ነው። በመኪናው አንዳንድ መናፈሻዎችን ቦታ ተወስተውና ስትመጣ የሀበሻ ሴት ሰራተኛ ጽድት ብለህ ክላስክ ላይ ትጠብቃለች ሲሉኝ እውነት መስሎኝ፣ እኔም ደግሞ የዋ ነገር ነኝ። ምን ብለው ጥሩ ነው 400 ሺህ ብር ያንሳል። በተቃራኒ ይኸው 400 ሺህ ፍየል ጥበቃለሁ። ሰሜን ደግሞ ተከታትለው እንምጣ። ሰሜ ዘንድሮ ላይ ልጅ እየተደበደበ ነው። እንግዲህ እንዴት እንደሆነ ሀበሻ እኮ አይጥመድህ። ከክፋት ሁሉ ብናመልጥ የማራ ውሃ ቢጣፍጥ ብንበላም እናንተ ሰማይ ስለሆንክ ነው አዶናይ ስለሆንክ ነው ሁሉን ቻይ። ድል አለ በስምህ ድል አለ በቃልህ ድል አለ በስምህ ድል አለ በቃልህ። ተራራው ይናዳል አማኑኤል ስልህ ባህር ይከፈላል መድኃኔዓለም ስልህ